ሮሜ ምዕራፍ 3 የዚህ ምዕራፍ ሐሳብ ጠቅለል ሲደረግ ይህንን ይመስላል። የሰው ዘር በሙሉ አይሁድም ሆነ አሕዛብ ከአዳም የተወለደ ሁሉ ኃጢአተኛ ነው። በዚህ ምድር ላይ ሰው ሆኖ ለኃጢአት ያልተገዛ ከክርስቶስ በቀር ማንም የለም። ስለዚህ ሁሉም ሰው ኃጢአተኝነቱን በማመን እርዳታ እንዲደረግለት ወደ እግዚአብሔር ቀና ማለት መቻል አለበት። ያ ካልሆነ ግን የትኛውም ሰው በራሱ ኃጢአትን ማሸነፍ አይችልምና ለዘላለም በኃጢአት ባርነት ይኖራል። መጨረሻውም ደግሞ የዘላለም ሞት ነው። በመቀጠል ደግሞ በሙሴ በኩል የተሰጡት የሕግ ትእዛዛት በመጠበቅ አይሁድ ሆነ አሕዛብ ማንም ሰው በእግዚአብሔር ፊት ጻድቅ ሊሆን አይችልም ብሎ ይነግረናል። ስለዚህ ማንም ሰው በእግዚአብሔር ፊት መጽደቅ ከፈለገ ማድረግ ያለበት ነገር እግዚአብሔር በራሱ መንገድ እንዲያጸድቀው ከእግዚአብሔር መጠበቅ እንጂ ራሱ ተነስቶ አንዳንድ መልካም ነገሮችን ለማድረግ መጣጣር አይደለም። እግዚአብሔር ሰውን የሚያጸድቅበት መንገድ ደግሞ እምነት ይባላል። ስለዚህ ሰው በእግዚአብሔር ፊት አምኖ እንጂ ሰርቶ አይጸድቅምና አምነን እንጸድቅ ዘንድ ክርስቶስ እኛን ለማጽደቅ የሚያስፈልገውን ሥራ ሁሉ ሰርቶ ጨርሷል። በመሆኑም አሁን የምናገኘው ጽድቅ ክርስቶስ ኢየሱስን አምነን እንጂ ሰርተን አይደለም። ብዙዎች ጋር እንዲደርስ ላይክ አድርጉት።